ደብረጽዮን፣ ሞንጆርኖ፣ አለም፣ ጌታቸው አሰፋ ይሄ መቀደድ አለበት አሉ። ማለፊያ አጡ፣ መፈናፈኛ አላገኙም። የቲፒኤልኤፍ ማዕከላዊ ኮሚቴም በሁለት ተሰነጠቀ። በዚህ ጉዳይ ላይ የጽምዶ ባለቤት ኢሳያስ ነው ባለቤቱ። ለኢሳያስ ጥቅም ተብሎ የተሰራ ነው። እኔ የፕሪቶሪያ ስምምነት ባለቤት የትግራይ ህዝብ ነው ብዬ ነው የማምነው። አሁን ያለው ደብረጽዮን የሚመራው ግሩፕ የፖለቲካ መሪዎችም ወታደራዊ መሪዎችም በጋራ ሳያቸው ፋሺስቲክ የሆነ ኔቸር እየያዙ የመጡ ያሉ ኃይሎች አድርጎ የማየት አመለካከት ነው ያለኝ። ትግራይ ውስጥ ያሉት የፖለቲካና ወታደራዊ መሪዎች ውጊያ ለማካሄድ ያሰቡበት ጊዜ፣ ያሰቡበት ፍጥነት እና ሊያካሂዱ የነበራቸው ምኞት መሬት ላይ አልተሳካላቸውም። አሁን ያሉት መሪዎች ነን የሚሉት ሰዎች ቀድሞ በነበረው መንገድ ማስተዳደር አልቻሉም። ከሻዕቢያ የባሰ በጣም ድራኮኒያን የሆነ ህግ አውጥተው ሊያስገድዱት እየሞከሩ እያሉ ለወላጆቹ ገንዘብ ክፈል ወይ ልጅህን አምጣ እያሉ መውጫ ማስገቢያ አሳጥተውት እያሉ እምቢ ብሏል። ትግራይ ውስጥ ያሉት የፖለቲካና ወታደራዊ መሪዎች ውጊያ ለማካሄድ ያሰቡበት ጊዜ፣ ያሰቡበት ፍጥነት እና ሊያካሂዱ የነበራቸው ምኞት መሬት ላይ አልተሳካላቸውም። ያልተሳካበት ዋናው ምክንያት የትግራይ ህዝብ እምቢ ስላለ ነው። እዚህኛው ላይ እኛ አስተዋጽኦ አለን ብለን እናስባለን። ቅድም እንዳልኩት ዋናው የዚህ ስራ የዚህ ውጤት ባለቤት የትግራይ ህዝብ ነው። እንዴት ነው ባለቤት የሆነው? የጦርነትን አስከፊነት ያውቃል። የተሻለ የፖለቲካ ግንዛቤ ያለው። ለምሳሌ በትግራይ ውስጥ ቀደም ብሎ ሰፊ የሆነ የጦርነት ቅስቀሳ ስብሰባዎች ተካሂደው ነበር። በሙሉ በወረዳዎች በሙሉ የትግራይ ህዝብ አይሆንም ነው ያላቸው በግልጽ። ይሄ ጦርነት የኛ ጦርነት አይደለም፣ አንፈልግም ነው ያላቸው። አሁን ደግሞ በተጨባጭ ወጣት ለመሰብሰብ ያደረጉት እንቅስቃሴ ህብረተሰቡም እምቢ ብሏቸዋል። ወጣቱን አንቀበልም ብሏቸዋል። የቻለ ወደ አዲስ አበባ ይመጣል፣ በአውሮፕላንም በአውቶቡስም ባገኘው መንገድ። ያልቻለው ደግሞ በየበረሃው ሰፍሯል። የተመኙትን ያህል ወጣት አላገኙም። ያውም ከሻዕቢያ የባሰ በጣም ድራኮኒያን የሆነ ህግ አውጥተው ሊያስገድዱት እየሞከሩ እያሉ ለወላጆቹ ገንዘብ ክፈል ወይ ልጅህን አምጣ እያሉ መውጫ ማስገቢያ አሳጥተውት እያሉ እምቢ ብሏል። ሰራዊቱ ቲዲኤፍ የሚባለው ዋናው የጦርነት መሳሪያ የነበረው ከሰራዊት እየወጣ የሸሸ ወደ የቤቱ ነው እየተቀመጠ ያለው። ለምሳሌ ከ5 ወር በፊት የትግራይ ሰራዊት እየተባለ የሚጠራው ባለፈው የጦርነት ውስጥ በጣም የአንበሳውን ድርሻ ይዞ አሁን ተደረሰበት ደረጃ ያደረሰው ኃይል አሁን በቁጥር ተመናምኗል። እኛ የምናገኘው መረጃ ለምሳሌ አንድ አርሚ ተብሎ የሚጠራው ከ3-4 ወር በፊት ወይም ከዛ በፊት 16000 15000 የነበረ አሁን 2000 3000 ነው የደረሰው። እነዚህ ሁሉ ተደምረው የጦርነት ማድረግ ፍላጎታቸውን ገድለውታል። እዚህ ላይ አስተዋጽኦ ነበረን ብለን ነው የምናምነው። የሁሉም የፖለቲካ ፓርቲዎች ልክ የትግራይ ህዝብ እንደሚያደርገው ሰራዊቱም እምቢ እንዲል፣ ወጣቱም እምቢ እንዲል፣ ህብረተሰቡም እምቢ እንዲል ማድረግ ላይ ድርሻ ነበረን ብለን ነው የምናምነው። አሁን ያሉት መሪዎች ነን የሚሉት ሰዎች ቀድሞ በነበረው መንገድ ማስተዳደር አልቻሉም። ትግራይ ኮንስቲቱሽን ነበር። እሱ ሙሉ ተግባራዊ ሆነ ነበሩ አይሆንም ሌላ ጉዳይ ነው። ግን የፖለቲካ ስራ በመስራት ሰው በመነሳሳት ታች ያለውን አደረጃጀት አፍኖን በመያዝ በሆነ ኦቨር በረጅም ጊዜ ዲጀነሬት እያደረገ በመጣ የፖለቲካ አስተዳደር ግን ሽፋን እየሰጡ በዛ ማስተዳደር የማይችሉበት ደረጃ ላይ ደረሱ። አሁን ባወጡት አይነት ህግ አውጥተው አስገድደው ካልሆነ በስተቀር በሌላ መንገድ የማይቀጥሉበት ሁኔታ ነው የመጣው። ይህን ደግሞ በእኔ አመለካከት ቀደም ብለው የሰሩትን ወንጀል ለመሸፈን ሌላ ወንጀል እየፈጸሙ ነው ብዬ ነው የማምነው። እነሱ ደግሞ የሚያቀርቡት የትግራይ ዋና መብት አስጠባቂዎች፣ የትግራይን ያልተመለሰ ግዛት አስመላሾች፣ የፕሪቶሪያ ስምምነት በኃይልም ቢሆን ቀደም ብለን በኃይል እንዳመጣን አሁንም በኃይል እናመጣለን የሚሉ አይነት ትንሽ አልትራናሽናሊስት ሆነው ያንን ስሎጋን እየተጠቀሙ የሚሄድ ጉዳይ ነው ያለው። አሁን ያለው ደብረጽዮን የሚመራው ግሩፕ የፖለቲካ መሪዎችም ወታደራዊ መሪዎችም
በጋራ ሳያቸው ፋሺስቲክ የሆነ ኔቸር እየያዙ የመጡ ያሉ ኃይሎች አድርጎ የማየት አመለካከት ነው ያለኝ። በተለይ አሁን ያወጡትን ህግ መነሻ አድርገህ ስታይ፣ አሁን ትግራይ ላይ የሚያደርጉትን ነገር ስታይ የራሳቸውን ያለፈ ገበን ለመከላከል እሱን ለመሸፈን በአንድ ጥፋት ላይ ሌላ ጥፋት እየጨመሩ እየተገፉ አሁን የደረሱበት ደረጃ በሌላ መንገድ ኤክስፕሌን ለማድረግ በጣም የሚያስቸግር ክሪሚናል ግሩፕ ተሰባስቦ በቃ እድሜያችንን ለማራዘም ያለን አማራጭ ይሄ ነው ብቻ ብሎ የወሰነ እንደሆነ የምታይበት፣ ይሄን ለማድረግ ደግሞ አልትራናሽናሊዝም እየተጠቀመ በጣም ፋሺስቲክ የሆኑ እርምጃዎችን እየወሰደ ዲጀነሬሽኑ እየሄደ እዚህ ደረጃ ላይ የደረሰ ይመስለኛል እና ረጅም እድሜ ያላቸው አይመስለኝም። እኔ የፕሪቶሪያ ስምምነት ባለቤት የትግራይ ህዝብ ነው ብዬ ነው የማምነው። ሶስተኛው ባለቤት ፕሪቶሪያ ሶስት ቢያንስ ሜጀር ባለቤቶች አሉት። ኢንተርናሽናል ኮሚኒቲው አለ፣ የኢትዮጵያ መንግስት አለ፣ የትግራይ ህዝብ ደግሞ አለ። እነዚህ የኢንተርናሽናል ኮሚኒቲውና የኢትዮጵያ ፌዴራል መንግስት ቦታቸው ላይ ነው ያሉት። ከዛ ስምምነቱ መተግበር ላይ ይሄ ጎደለ ነገር አለ፣ እንደዚህ ሆናል፣ እንደዚህ አለ፣ እሱን አውቃለሁ። ይሄን በእንትን በማድረግ አይደለም፣ ግን የፕሪቶሪያ ስምምነት በሚመለከት ግን ኦፊሻሊ ቦታቸው ላይ ነው ያሉት። ይሄ ከበር ነው እያሉ ያሉት። አሁን በትግራይ በኩል ያለው ነገር የትግራይ ህዝብ የፕሪቶሪያ ስምምነት ማነው ባለቤቱ? የትግራይ ህዝብ ነው የምለው። ይሄን የምልበት ደግሞ እንትኖች አሉኝ። ያው ናምበር 1 ስንሄድ ወደ ፕሪቶሪያ ስምምነት ከሄዱ ሰዎች አንዱ ስለነበርኩ ያኔ በህግ ያልፈረሰው ስራ ላይ የነበረው የትግራይ ምክር ቤት ዛሬ 5 ዓመቱ አልፏል። እንትን አይደለም፣ ህጋዊ አይደለም። ፕሪቶሪያም ላይም ፈርሷል። ያኔ ግን እንደዛ አልነበረም። ያ ምክር ቤት ነው ኃላፊነት ሰጥቶ የላከን። እዛ ምክር ቤት ቀርበን ምለን የሚሰጠንን ኃላፊነት እንቀበላለን ብለን እንሄድ ነው። ይሄ እንትን አይደለም፣ ኖሚናል ነገር አይደለም። ምክር ቤቱ ቲፒኤልኤፍ ነበር የሚቆጣጠረው ሊሆን ይችላል። በት የትግራይ መንግስት ነው ያ ምክር ቤት የትግራይ መንግስት ነው። ያ የትግራይ መንግስት ህዝብን የሚወክል ነው። ተሳስቶ መርጧቸው ሊሆን ይችላል፣ ዳዝንት ማተር። ግን የትግራይ መንግስት ነው። ያ ነው ኃላፊነቱን ሰጥቶ የላከን። ከተመለስን በኋላም ስምምነቱን ያቆመው የትግራይ ህዝብ ነው። ብዙ መናገር ይቻላል። ስምምነቱ እንደተፈረመ ስራ አስፈጻሚው ይቀደድ፣ እነዚህ ሰዎች ይረሸኑ ምናምን አለ። ወደ ህዝብ ሲወርድ ግን ከዚህ የበለጠ ምን ትፈልጋላችሁ? ይሄ ነው መድህናችን ብሎ ቆመ። የሰራዊቱ አመራርም ይሄ ትክክለኛ ነው፣ ለኛ የሚያድነን ነው ብሎ ቆመ። ውይይቶች ይካሄዱ ነበር። ሰራዊት አዛዦች፣ ማዕከላዊ ኮሚቴ ባለበት ውይይትም ይሄ ነገር እንዲህ የሚል ነገር ይነሳ ስለነበር ያኔ የነበረኝ አቋም ፓብሊክ ለመዛ የገለጽኩት ይሄ ስምምነት የትግራይ ህዝብ እንደ አንድ ፖለቲካል ኮሚኒቲ ተደራጅቶ ችግሮችን ለመፍታት የሚያስችል ፋታ የሰጠ ስምምነት ነው። በደንብ ከተጠቀምንበት ማክሲማይዝ እናደርጋለን ጥቅማችንን፣ ማለት ትግራይ ህዝብ የሚደርሰውን ድርሻ ማለት ነው። ካልተጠቀምንበት ደግሞ ጉዳት ሊያደርስ ይችላል የሚል አመለካከት ነበረኝ። የሆነው ነገር ይሄ ነውና ባለቤቱ በአጠቃላይ ሰራዊቱም ህዝቡም ስንሄድም በኃላፊነት የተሰጠን እሱ ነው። ስንመለስም ስምምነቱን ያስቆመው እሱ ነው። እነዛ 4 ስራ አስፈጻሚዎች 5 ነበሩ ያኔ። ጌታቸው አልነበረም፣ ጌታቸው ረዳ 5ኛው ስራ አስፈጻሚ እሱ ነው። የቀሩት ግን ደብረጽዮን፣ ሞንጆርኖ፣ አለም፣ ጌታቸው አሰፋ ይሄ መቀደድ አለበት አሉ። ማለፊያ አጡ፣ መፈናፈኛ አላገኙም። የቲፒኤልኤፍ ማዕከላዊ ኮሚቴም በሁለት ተሰነጠቀ በዚህ ጉዳይ ላይ። አሁን ስምረትን የመሰረቱት የቲፒኤልኤፍ ማዕከላዊ ኮሚቴ አባላት የሚበልጡት ይሄ ትክክለኛ ይሄን ይዘን ነው መታገል ያለብን፣ ሌላ ነገር ማሰብ የለብንም የሚል አቋም ያዙ። የዚህ ድምር ውጤት ከመፍረስ አዳ ነው። 2 ዓመት ቆየን፣ ግን ያው እየሰሩበት ቆዩ። አሁን ደረሰበት ደረጃ ደርሷል። ደብረጽዮን የሚመራው የፖለቲካ ቡድን የፕሪቶሪያ ስምምነት ፈርሷል ብሎ አውጇል በቃል አቀባዩ በኩል። ይሄ ፓብሊክ የሆነ እንትን ነው። እነሱ ስላሉ መፍረስ ያለበት ስምምነት አይደለም። አንደኛ ባለቤቱ የትግራይ ህዝብ ነው። ሁለተኛ ሁለቱ ሜጀር ስቴክሆልደሮች የኢትዮጵያ መንግስትና ኢንተርናሽናል ኮሚኒቲው ስቲል ስምምነቱ ከነዚህ ሶስቱ ነው የሚቆመው። ዝም ብሎ አንዱ
ሳይስማማው ቀርቶ የደብረጽዮን ግሩፕ ሳይስማማው ቀርቶ ፈርሷል ስላለ ጨዋታ ፈረሰ ዳቦ ተቆረሰ የሚሆን አይነት ነገር አይደለም መሆን ያለበት። የፕሪቶሪያ ስምምነት ትልቁ ነገር ከፈረሰ አማራጩ ጦርነት ነው። ሌላ ትግራይን አሁን ከማዕከላዊ መንግስት ጋር የሚያገናኘው ከህገ መንግስቱ ቀጥሎ ከህገ መንግስቱ ተቀድቶ የመጣው የህገ መንግስቱ አካል የሆነው የፕሪቶሪያ ስምምነት ነው የሚያገናኘው። ይሄን ይዘን ነው ይሄኛውን እዛ ላይ ቢውል እያደረግን ነው ሰላም ማምጣት የምንችለው፣ ችግሮቻችንን መፍታት የምንችለው። ይሄ ፈረሰ ከተባለ ወደ ጦርነት መግባት ነው የሚሆነው እና ትልቁ ነገር የፕሪቶሪያን ስምምነት ወደ ትግራይ ህዝብ እንዲመለስ መደረግ አለበት። አዲስ አበባ የሚባለው የብዙ ነገሮች ምንጭ ሆኗል። አሁን የገንዘብ ማስገኛም ሆኗል። የኦሪጂናል የሆነ ፖለቲካል አስተላለፍ ለመቀየር የሚጠቀሙበት ኃይልም ሆኗል። ያኔ በነበረው ሁኔታ ግማሹ ሸሽቶ ሄዶ ከወልቃይት አካባቢ፣ ግማሹ ደግሞ እዛ የነበረውን አሰባስቦ የተፈጠረው ኃይል አሁን ኢቮልቭ ያደረገ በሪጂናል ፖለቲካል አሬንጅመንት ውስጥ ኮምፕሊኬሽን የሚፈጥር ኃይል ሆኗል። ይህንን መካድ አይቻልም። ትግራይ ላይ ያሉት ኃይሎች ደግሞ ሊጠቀሙበት ይፈልጋሉ። አንፎርቹኔትሊ በጣም ከባድ የሆነ ችግር ውስጥ ነው የገቡት እዛ ያሉት ልጆች። ጦርነት ውስጥ ይገባሉ። ብዙ ጉዳት ደርሶባቸዋል። ቅርብ ጊዜ የሰማሁት ይህንን ነው። አንዳንዶቹ ስጠይቃቸው እንደ ከብት ወይ እንደ በግ የተያዙ አይነት ነው የሚመስሉት። ወደ ታች ወደ ኩርሙክ ጊዘን አካባቢ በተጠጉ ቁጥር ቦታውን አያውቁትም፣ ህዝቡን አያውቁትም፣ መውጣትም አይችሉም። ትልቅ ችግር ውስጥ ነው ያሉት። የፖለቲካ መሪዎቹ ደግሞ ያው ለሚፈልጉት ፐርፐዝ የተጠቀሙባቸው ነው ያሉት እና አንድ ኤሌመንት ነው በዚህ የትግራይ የፖለቲካ ሁኔታ በሚታይበት ወቅት መታየት ያለበት አንድ ኤሌመንት ነው። በእኔ አመለካከት ሪጂናል የሆነ ኮምፕሊኬሽን ለመፍጠር የተመቸ ኃይል አድርጌ ነው የማየው። ከዚህ ሪጂናል የሆነ ኮምፕሊኬሽን ከመፍጠር መውጣት ያለበት ኃይል አድርጌ ነው የማየው። የጽምዶ ባለቤት ማን ነው ስላልከኝ ኢሳያስ ነው ባለቤቱ። ለኢሳያስ ጥቅም ተብሎ የተሰራ ነው